ነገር አስተውላችሁ ታውቃላችሁ? ኢትዮጵያ ውስጥ ታዋቂ ሰው ሲሞት፣ ዘፋኝ አርቲስት ምናምን ሲሞት መኪና እየነዳ ሄዶ ሞተ፣ ዶክተሮቹ የተሳሳተ መርፌ ወቅቶት ሞተ ምናምን ይባላል። ከዛ አስክሬን ምርመራ ይባላል፣ ውጭ ይላካል የሞተበት ምክንያት። ለህዝብ ግን አይነገርም። ለምን ይመስላችኋል? በሐኪሞች ስህተት ስላልሞተ። ለምን እንደሞቱ እኛ እናውቃለን፣ ግን ለህዝብ አእምሮ ስንል አይደል? የሞተ ሰው ላለመውቀስ ስንል የሞቱበት ዋነኛ ምክንያት ሐኪሞቹም ወጥተው አይናገሩም። ለህዝቡ አእምሮ ስንል ግን የአስክሬን ምርመራው ስለማይናገር እውነቱ ስለማይነገር በቃ ህዝቡ ደምድሟል። የተሳሳተ መርፌ ወቅተው ገደሉት፣ በሐኪሞች ስህተት ሞተ ብሎ ደምድሞ የኢትዮጵያ ሐኪሞች የሚባል ስም መጥቷልና የኢትዮጵያ ሐኪሞች ምን አሉ መሰላችሁ? እኛ ታዋቂ ሰው በሞተ ቁጥር ተሳቀን ሞትን። አሁን ደግሞ ጭራሽ ቲክቶክ ላይ እየመጡ በሞተ ሰው ሳይቀር እየተወቀስን ትንሽ ሰርቪስ አጣም ብለው እንደዚህ ስማችንን እያጠፉት። ከዚህ በኋላ ግን ይህን ስም ማጥፋት አንታገስም። የድሮ ጄኔሬሽን የታገሰው ይበቃል። ቲክቶክ ላይ አይታችኋል፣ በጣም ሐኪሞች በዝተዋልና ይህን አንታገስም። ስተት ናችሁ ሲሉን ስተት አይደለንም ብለን ስማችንን እናድሳለን። የኢትዮጵያ ሐኪሞች የሚለው ስም የውሸት ነው ብለው ትናንትም በላይ መተን እስኪ ውቀሱን፣ የኢትዮጵያ ሐኪሞች ያጠፉትን ቅሬታ እስኪ ንገሩን ብለን ሰው ቅሬታ አጥቶን ሄዶ ባይዘው እና በአንድ በሁለት ሰው ምክንያት ያውም በውሸት የኢትዮጵያ ሐኪም ስም መጥፋት የለበትም። ኢንፋክት ሐኪሞች የምናረገውን ነገር ብዙ ሐኪሞች እዚህ ወጥተው ሲናገሩ ሰው እንባ እስኪቀረው ነበር እየሰማ የነበረው። ለምን? የምናሳልፈው ጉድ ብዙ ነው። አብዛኛው እናንተ የምትጎዱበት ነገር ደግሞ እናንተ ቅሬታ የምታቀርቡበት ነገር እኛ ራሱ ሁሌ ቅሬታ የምናቀርብበት ነገር ነው። ምክንያቱም የሲስተም ችግር ነው። ይሄን እንለውጥ ብለን ነው ደግሞ ስትራይክ የወጣ ነው እንጂ የኢትዮጵያ ሐኪሞች ውጭ ሀገር ሂደው የተመሰገኑ ትልልቅ ሐኪሞች በጣም የሚፈለጉ ሐኪሞች እንደሆኑ ዓለም አቀፍ ማህበረሰቡ ይመሰክራልና ይህንን ነገር የምንታገስበት ጊዜ አብቅቷል። ለዛኑ መልስ የምንሰጠው እንጂ ስራ ፈተን አይደለም። ቴንኪው